are you ነህ ወይ ማለት ነው። ኦኬ are you happy ደስተኛ ነህ? are you a teacher መምህር ነህ? are you at home ቤት ነህ? are you busy ነህ? ስለዚህ ነህ ወይ ስትሉ are you ነው የሚባለው ሁሌ። ኦኬ ያዛችሁልኝ። ከዛ ግን የሚደረግ ነገር ከሆነ ድርጊት ከሆነ do you እንላለን። ለምሳሌ ምግብ መስራት ድርጊት ነው መሆን አይደለም። so are you cook ካላችሁ አንተ ምግብ መስራት ነህ እያላችሁ ነው። እንደዛ ሳይሆን የሚባለው do you cook በቃ do you cook ጨረስን። ከዚህ በኋላ why what where how when የሚሉ WH question words የሚባሉ አሉ። እነሱን ከፊት ማስገባት ነው። ለምሳሌ ምግብ ትሰራለህ do you cook ለምንድነው የምትሰራው? why do you cook የት ነው የምትሰራው? where do you cook ምንድነው የምትሰራው? what do you cook አያችሁ። ስለዚህ በማንኛውም ሰዓት የእንግሊዝኛ ጥያቄዎችን ለመመስረት ይህን ስትራክቸር ማወቅ ብቻ በቂ ነው። so are you understand me አይባልም። ለምን understand ማድረግ ነው ድርጊት ነው። okay አንተ understand ነህ ወይ ያላችሁ ነው። don't ever say that again. you gotta say do you understand me ለምን understand is an action verb. so we always use do with action verbs, right? so ለየት ያለ ደግሞ አለ። ለምሳሌ she he it ሲሆን ሌላ ሶስተኛ ወገን ሲሆን የሚቀያየሩ ነገሮች አሉ። እሱን እቺ ቪዲዮ ከወደዳችኋት ፓርቱ ሰራላችኋለሁ። thank you so much for watching. I'll see you next time.